ሰላም አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የኑሪ ቲዩብ ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁን ያብዛ። እንደውም ለቤቱ አዳዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ አድርጉኝ፣ አበረታቱኝ። በዛሬ ቪዲዮአችን የኡሳማ ኢብኑ ዘይድ ረዲየላሁ ዐንሁ ታሪክ ይሆናል። በእስልምና ታሪክ ውስጥ ትልቅ ቦታ ከሚሰጣቸው ታሪኮች አንዱ ነው። እሱ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በጣም የሚወዱት ሰሃባ ወይም ባልደረባ ነበረ። ኡሳማ ኢብኑ ዘይድ ረዲየላሁ ዐንሁ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አሳዳጊ ልጅ የነበረ የዘይድ ኢብኑ ሐሪስ ረዲየላሁ ዐንሁ ልጅ ነው። እናቱ ደግሞ ኡሙ አይመን ረዲየላሁ ዐንሃ ትባላለች። ኡሙ አይመን የነቢዩ ሰለላሁ ዐለይሂ ወሰለም አባት አብደላህ ከሞቱ በኋላ ራሳቸውን የተንከባከበች ሴት ነበረች። በዚያም ምክንያት ኡሳማ በነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ልዩ ፍቅርና ክብር ነበረው። ነቢዩ ሰለላሁ ዐለይሂ ወሰለም ኡሳማን በጣም ይወዱት ነበረ። በብዙ ሐዲሶች ላይ ይህ ፍቅር ተገልጿል። ለምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም ኡሳማን በእግራቸው ላይ አስቀምጦ ሌላውን የልጅ ልጃቸውን ሐሰኒን ረዲየላሁ ዐንሁ በሌላኛው እግራቸው ላይ አስቀምጦ አላህ ሆይ እኔ ወዳቸዋለሁና አንተም ውደዳቸው ይሉ ነበረ። ይህም የሚያሳየው ነቢዩ ሰለላሁ ዐለይሂ ወሰለም ለኡሳማ የነበራቸው ትልቅ ፍቅር ነው። ኡሳማ ገና በለጋ እድሜው በእስልምና ጦርነቶች ላይ ለመሳተፍ ከፍተኛ ጉጉት ነበረው። በኡሁድ ዘመቻ ላይ ለመሳተፍ በፈለገ ጊዜ ገና ልጅ ስለነበረ አልተፈቀደለትም። ነገር ግን በኸንደቅ ዘመቻና ከዛ በኋላ በተደረጉ ሌሎች ዘመቻዎች ላይ ተሳትፈዋል። በወጣትነቱ እድሜው ለጦርነት ባይፈቀድም እንኳን በነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ባለው ክብር ምክንያት በብዙ ዘመቻዎች ላይ ተሳትፈዋል። ከነቢዩ ሰለላሁ ዐለይሂ ወሰለም እልፈት ጥቂት ቀደም ብሎ ነቢዩ ሰለላሁ ዐለይሂ ወሰለም ኡሳማን በሻም ወይም ሶሪያ አካባቢ ወደሚገኙ የሮማውያን ድንበሮች የሚዘመት ጦር አዛዥ አድርገው ሾሙት። በዚህ ጦር ውስጥ ብዙ ታላላቅ ሰሃቦች ይገኙበታል። ይህ የሚያሳየው ነቢዩ ሰለላሁ ዐለይሂ ወሰለም በኡሳማ ላይ የነበራቸው እምነትና ችሎታውን ማድነቃቸው ነው። ምንም እንኳን አንዳንድ ሰዎች በኡሳማ ወጣትነት ምክንያት በአዛዥነቱ ላይ ጥያቄ ቢያነሱም ነቢዩ ሰለላሁ ዐለይሂ ወሰለም ግን በእርሱ ላይ የነበራቸው ውሳኔ አጽንተዋል። ነቢዩ ሰለላሁ ዐለይሂ ወሰለም ከዚህ ጦር ከመዘመቱ በፊት እመም ያዛቸውም። ኡሳማም የነቢዩ ሰለላሁ ዐለይሂ ወሰለም ሁኔታ ለመጠየቅ ወደ እርሳቸው ይመጣ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ኡሳማን ባዩ ቁጥር እጃቸውን በኡሳማ ላይ ያደርጉ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ከዚህ ዓለም በሞት ከተለዩ በኋላ አቡበክር አስሲዲቅ ረዲየላሁ ዐንሁ ከሊፋ ሆኖ አቡበክር ረዲየላሁ ዐንሁ የነቢዩን ሰለላሁ ዐለይሂ ወሰለም ውሳኔ በማክበር የኡሳማን ጦር ወደ ሻም እንዲዘመት አዘዙ። ምንም እንኳን በዚያን ጊዜ በመዲና ዙሪያ የኻዲዎች እንቅስቃሴ ቢኖርም አቡበክር ረዲየላሁ ዐንሁ የነቢዩ ሰለላሁ ዐለይሂ ወሰለም ትእዛዝ ማስፈጸም ቀድማ ተግባር እንዲሆን አዩ። የኡሳማ ጦር ዘምቶ በተሳካ ሁኔታ ተመለሰ። ይህ ዘመቻ የእስልምና ጥንካሬ ያሳየና
በኻዲዎች ላይም ስለነባዊን ተጽዕኖ አሳደረ። ኡሳማ ረዲየላሁ አንሁ ከነቢዩ ሰለላሁ ዐለይሂ ወሰለም በኋላ በእስልምና አገልግሎት ላይ ቀጥለዋል። በኸሊፎች ዘመን በተደረጉ አንዳንድ ዘመቻዎች ላይ ተሳትፈዋል። በሙአዊያ ረዲየላሁ አንሁና በአሊ ረዲየላሁ አንሁ መካከል በተፈጠረው ግጭት ወቅት ገለልተኛ አቋም ወስደዋል። ኡሳማ ኢብኑ ዘይድ ረዲየላሁ አንሁ በ64ኛው ሂጅራ ዓመት አካባቢ በመዲና ውስጥ አረፈ። የኡሳማ ታሪክ ብዙ አስተማሪ ገጾች ያሉት፣ ከዚያም መካከል የነቢዩ ሰለላሁ ዐለይሂ ወሰለም ፍቅርና አድናቆት። ነቢዩ ሰለላሁ ዐለይሂ ወሰለም ለኡሳማ የነበራቸው ፍቅርና ገና በወጣትነቱ ለጦር አዛዥነት መሾማቸው በእስልምና ውስጥ ለእድሜ ሳይሆን ለችሎታና ለእምነት ቅድሚያ እንደሚሰጥ ያሳያል። ኡሳማ ለነቢዩ ሰለላሁ ዐለይሂ ወሰለምና ለእስልምና የነበረ ታማኝነትን፣ በጦርነቶች ላይ ለመሳተፍ የነበረ ቁርጠኝነት ለሙስሊሞች ምሳሌ ነው። አቡበክር ረዲየላሁ አንሁ የነቢዩ ሰለላሁ ዐለይሂ ወሰለም ትዕዛዝ ማስፈጸም የኡሳማን ጦር መላካቸው ለነቢዩ ሰለላሁ ዐለይሂ ወሰለም የነበራቸውን ታማኝነት ያሳያል። የኡሳማ ኢብኑ ዘይድ ረዲየላሁ አንሁ ታሪክ በእስልምና ታሪክ ውስጥ የጀግንነት፣ የታማኝነትና የነቢዩ ሰለላሁ ዐለይሂ ወሰለም ፍቅር ምሳሌ ሆኖ ይኖራል። አላህም ያውቃል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ለቤቱ አዳዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ።